በሬ ማድለብ ስራ ላይ ተሰማርታችሁ ከብቶቻችሁ 3 ወር ወይም ደግሞ 4 ወር እጃችሁ ላይ ከቆዩ በኋላ አይደለም ይሄን ያክል የተጣራ ሳንቲም እጄ ላይ ይደርሳል የሚባለው። ግዢያችሁ ነው ትርፋችሁን የሚወስነው። ስለዚህ 50% ወይም ደግሞ 50% ድርሻ ያለው ጠቅላላ ትርፋችሁ ወይም ደግሞ ከብቱ 3 ወር የሚቆይ 4 ወር የሚቆይ እጃችሁ ላይ የሚደርሰው ሳንቲም የሚወስነው ከብቱ ምን አይነት ከብት ተገዛ፣ ከብት መረጣችን ነው ወሳኝነት ያለው። እኔ ይሄንን አነሳው እንጂ ብዙዎቻችን ትኩረት የምናደርገው እኔም ደግሞ በተለያዩ ቻናሎች ላይ የምጠየቀው ጥያቄ ምንድነው? ምን አብልታቸው ነው እዚህ ደረጃ ላይ የደረሱት? ምን ቢበሉ ነው? መርፌ ወቅታቸው ነው? ከዚህ በተጨማሪ ምን ብሰጣቸው ነው እንደዚህ ሊወፍሩ የቻሉት የሚለው ነገር ነው። ነገር ግን ማወቅና መገንዘብ የሚኖርብን ጉዳይ ዋነኛው ምንድነው? ከብቶቻችን መኖ እንኳን ብሰጧቸው እጅግ በጣም አሪፍ የሚባል መኖ በከተማው ላይ አለ የሚባል አይነት መኖ መርጣችሁ ብሰጧቸው የማይቀበሉ ከብቶች እንዳሉ ማወቅ አስፈላጊ ነው። ይሄንን ቢዝነሱ ላይ ስትገቡ ነው የምታውቁት። እንደዚህ በወሬ ሳይሆን በቢዝነሱ ላይ ገብታችሁ የሚያጋጥማችሁ ነገር ነው። እኔ አሁን 5 ከብቶችን እንደገዛው ከዚህ ቀደም ለቅቄላችሁ ነበረ። ከ5ቶቹ ከብቶች ኦልሞስት 2ቱ ምንም አይነት ለውጥ የላቸውም። ከተገዙበት ጊዜ ጀምሮ በፌስቡክ ቻናሌ እና በቲክቶክ ቻናሌ ላይ ለቅቄዋለሁኝ። እዚህ ላይ ነው ያለቀኩት። ከዚህ ከተገዙት 5ቱ ከብቶች ከ5ቶቹ ከብቶች እጅግ በጣም አስደማሚ ለውጥ ያመጣ አንድ ከብት አለ። ሁለተኛ ደረጃ ጥሩ ለውጥ ያመጣ አለ። ከዛ ግን ምንም አይነት ለውጥ እንደውም ከተገዙበት አቋም በታች የሆኑ ከብቶች አሉ። እንግዲህ ድፍን 1 ወር ሆኗቸዋል። 1 ወር ኪሳራ ነው በሉት ማለት ነው። ነገር ግን አሁን ደግሞ ከዚህ ከ1 ወር ማገገሚያ ጊዜ በኋላ ከብቶቹ ሲመጡ ወደ እኔ ሲስተምም ለማምጣት ትንሽ ተቸግሬ ነበረ። አለምድ ብሎ ነበረ 2 ከብቶች በቃ ሜታቦሊክ ዲስኦርደር በጣም ርብሽ አድርጓቸው ነበረ። እነዛ ነገሮች ነበሩ። ነገር ግን አሁን እንግዲህ ተላምደዋል ብዬ ደምድም ያለኝ የኔ ስራ ገብቷቸዋል። እንዴት እንደማበላ እንዴት እንደሚይዛቸው ጠቅላላ ከጧት እስከ ማታ መሰራው ነገር ገብቷቸዋል። የሆድ ዕቃቸውም ተምሮልኛል ብዬ አስቤያለሁኝ አሁን። ስለዚህ ከዛ በኋላ እንግዲህ አሁን እጅግ በጣም ፈጣን ለውጥ ጠብቃለሁኝ። ከእናንተ ጋር አብረን የምናይ ነው የሚሆነው። ምናልባት ያንን ቪዲዮ ካላያችሁት ፌስቡክ ቻናሌ ላይ ለቅቄዋለሁ፣ እንዲሁም ደግሞ ቲክቶክ ቻናሌ ላይ ለቅቄዋለሁኝ ማየት ትችላላችሁ ማለት ነው። ወደ ዛሬው ርዕስ ስመጣ ብዙዎቻችን ገንዘቡን ይዘን ብቻ ገበያ ሄደን ከብቶችን እንገዛለን። ገብተን በልቷል አልበላም ምን ላብላው መጨነቅ ነው። ከዛ በፊት ግን ምን አይነት ከብቶችን መግዛት እንዳለብን ማወቁ ያስፈልጋል። እንዳልኳችሁ እንግዲህ ትርፋችሁን ከሚወስኑ ግማሽ የሚያክለው ግማሹ ምን አይነት ስራዎችን ሰርታችኋል፣ እንዴት መግባችኋል፣ እንዴት አጠጣችኋል፣ እንዴት 3 ወሩ ሙሉ በምን አይነት ፕራክቲስ ውስጥ ይዛችኋል የሚለው ይወስናል። 50% ግን ግዢ እዛው ገበያ ላይ ቆማችሁ ያደረጋችሁት ነገር ነው የሚወስነው ማለት ነው። ስለዚህ ቢያንስ እንኳን ጥሩ ግዢ ካደረግን መለስተኛ የሆነ አያያዝ እንኳን ብንይዝ ገበያው ላይ ትርፋማ የምንሆንበትን እድል እናመቻቻለን እንደማለት ነው። ስለዚህ ከዚህ ጋር ተያይዞ የመጀመሪያው መረጣ ስናደርግ የመጀመሪያው እድሜን መመልከት አስፈላጊ ነው። እድሜን ስንመለከት ጥርስ ነው የምንመለከተው። ብዙ ሩቅ መሄድ አያስፈልግም። ይሄ 2 ሸረፍ 3 ሸረፍ ምናምን የሚባሉ ነገሮች አሉ ገበያ ላይ። እሱን እንተውና ባጭሩ ግን ልንገራችሁ እንዴት እንደምታዩ ካሉ ጥርሶች ከብቱ ካሉ ጥርሶች በጣም ገዘፍ ብሎ የሚታዩ ጥርሶች ይኖራሉ። ከብቱን ጥርሱን ስትመለከቱ ማለት ነው። ይሄ በአበሻ እንግዲህ ከዚህ ቀደም ከብት ገዝታችሁ ወይ እንደዚህ አይነት ቤተሰብ ውስጥ የነበራችሁ ካላችሁ በደንብ የሚታወቅ ነው። ከብቶቻችን 2 ቋሚ ጥርስ ካላቸው 2 ዓመታቸው ነው። 4 ቋሚ ጥርስ ካላቸው ደግሞ በተመሳሳይ 3 ዓመታቸው ነው። ከዚህ በኋላ አይመከርም ማለት ነው። 6 እና ከ8 በላይ ቋሚ ጥርሶችን የደረደሩ ከሆነ የሰበሩ ከሆነ እነዚህ እኮ የሸረፉ ከሆነ ጭራሽ አንፈልጋቸውም። እነዚህ በጣም ዝቅተኛ የሰውነት ክብደትን የሚያመጡ ብዙ ተመግበው ትንሽ ለውጥ የምናይባቸው ናቸው። ለአጭር ጊዜ አደልቦ ለማውጣት የማይመከሩ ናቸው። ያረጁ ናቸው ማለት ነው። ስለዚህ አንፈልጋቸውም። እነዚህን የምንፈልጋቸው 2 ቋሚ ጥርሶችን እንደውም ከ2 ቋሚ ጥርሶች ከ4 እስከ 6 ጥርሶች ቋሚ ያላቸው ወይም ደግሞ ከ4 ቋሚ ጥርሶች ያላቸውን ብታገኙ በጣም ጥሩ ሁኔታ ላይ ናቸው። እድገት ደረጃቸውን የጨረሱ ብትሰጧቸው እንግዲህ ሰውነታቸው መሙላት የሚችሉ ናቸው በአጭር ጊዜ ውስጥ ማለት ነው። ሁለተኛ የሰውነት አቋም እንዲሁ ቆማችሁ ስትመለከቱት ቁመቱ አቋሙ ገዘፍ የሚል ገበያ ውስጥ ካሉት ከብቶች ግዙፉ ነው የሚገዛው ባጭር ቋንቋ ማለት ነው። እናንተ ስታዩት ይሄ ረጅም ነው። ሽንጡን ስትመለከቱ ጀርባ አካባቢ ላይ ስትመለከቷቸው ረዘም ያለ ሰውነት ያላቸው አቋም ያላቸው ግን ከሲታ ቢሆኑ ችግር የለውም። ከሲታ ማለት ግን ደካማ ማለት አይደለም። ከሲታ ከብቶችን ግዙ ሲባል ደካሞችን ግዙ ማለት አይደለም። ከዛ እየተነዳ ቤታችሁ ሊደርስ የማይችል አይነት ከብት ይዛችሁ መታችሁ እናደልባለን የሚለው ነገር ያስቸግራል። እሱን እንደገና
ራሱን እንኳን ለህይወት ማትረፊያ ወይም ደግሞ በህይወት እንዲቆይ ነው የመጀመሪያዎቹን 1 እና 2 ወራት የምትሰሩት። ከዛ በኋላ ነው ማድለብ የሚሆነው። በጣም ይሄ የተጎሳቆሉ በጣም የደከሙ አይነት ከብቶችን አምጥቶ መቀለብ አይቻልም። ሌላኛው ስንመለከት ደግሞ ዝርያን ላንሳላችሁ። ዝርያ የቦረናና የባሌ የሐረር አካባቢ አይነት ከብቶች ጥሩ ናቸው። በቃ እነዚህ ሶስቱ ከዚህ አካባቢ የሚመጡ አይነት ከብቶችን ሌሎች ቦታዎች በጣም ብዙ አሉ። ስፔሲፊክ ይሄ ዝርያ ይሄ ነው ማለትም በጣም አስቸጋሪ ነው ኢትዮጵያ ውስጥ ባለው ሁኔታ። ነገር ግን ደግሞ ከባሌ አካባቢ፣ ከሐረር አካባቢ፣ ከቦረና አካባቢ የሚመጡት ግዙፎች ናቸው። በቃ እነዚህ መስፈርቶችን ተጠቅማችሁ ልትለዩዋቸው ይገባል። ሌላኛው አቋምን በተመለከተ ረጃጅም፣ ሰፋ ያሉ ጥሩ የሰውነት አቋም ያላቸው ስታዩቸው ቀጭንነታቸው ሳይሆን መታየት ያለበት ምን አይነት የአጥንት ውቅር አላቸው የሚለው ነው። ጀርባቸውን ስታዩ፣ አንገቶቻቸው አካባቢ ስታዩ፣ ከዚህ በተጨማሪ ደግሞ እዚህ ሽንጣቸው አካባቢ ላይ ስትመለከቱ፣ የሆድ ዕቃ አቀማመጣቸውን ስትመለከቱ፣ ሆዳቸው አቀማመጣቸውን ስትመለከቱ በጣም ሰፋ ያለ ስጋውን አይደለም መስሉን አይደለም የምንመለከተው፣ ወይም ደግሞ የፋት ክምችቱን አይደለም የምንመለከተው፣ የስብ ክምችቱ ወይም ደግሞ የስጋ መጠኑን አይደለም የምናየው። እኛ መንገዛው ስጋ አይደለም፣ እኛ መንገዛው ስትራክቸር ነው። ያ ማለት አጥንት ነው መንገዛው። ጥሩ የአጥንት አቀማመጥ ያለውን ከብት ነው መንገዛው ባጭሩ ማለት ነው። ስለዚህ ከብቶቹን ስንገዛ ጀርባቸው አካባቢ ላይ ያለው ርዝመት፣ ሽንጦቻቸውን፣ ቁመቶቻቸው ወደ ላይ ይሄ በደንብ ቢበላ እዚህ አካባቢ ላይ ያጠራቅምልኛል፣ ጥሩ የሆነ የምስል ግንባታ፣ ጥሩ የሆነ የስብ ክምችት ይይዝልኛል የሚለውን ነገር ነው ማየት የሚጠበቅብን ማለት ነው። ሌላው እዚሁ ጋር መመልከት የሚኖርብን ምንድን ነው? ከዚህ በተጨማሪ እዚህ ጋር ለመጨመር የሚያስፈልገው ሆዳቸው አቀማመጣቸው ትልቅ የሆድ ዕቃ ያላቸው ቢሆን ይመከራል። ትልቅ የሆድ ዕቃ ትልቅ ሆድ ያላቸው ቢሆኑ ያ ማለት ትልቅ ሩመን አላቸው ማለት በአንድ ጊዜ ብዙ መመገብ ይችላሉ። ያንን በአፋጣኝ ሁኔታ ደግሞ ዲያጀስት አድርጎ ወደሚፈለግበት አይነት ሁኔታ መቀየር ይችላሉ ማለት ነው። ጥብቅ ያለች ሆድ ከገዛችሁ ትንሽ ትመገባለች፣ ለውጥ አታመጣም። በነገራችን ላይ የሰውነት የሆድ ትልቅነት ራሱ አጠቃላይ የሰውነት እይታ ላይ ራሱ ከፍ ያደርጋል፣ ያነሳል ማለት ነው። ስለዚህ የምንጠቀምባቸው የዚህ የሆድ አቀማመጣቸው ትልቅ ቢሆን ይመከራል። ይሄ አዲስ ነገር አይደለም። በዚህ በማድለብ ስራ ላይ ለምሳሌ በዚህ በወተት ላሞች ላይ ብትመለከቱ ትልቅ የፈርስ ስርዓት ወይም ደግሞ ትልቅ የሆድ ዕቃ ያላቸው ናቸው የሚመከሩት። ለምን ብትሉ ብዙ በአንዴ መመገብ ስለሚችሉ ማለት ነው። ያ ብዙ ተመገቡ ማለት የወተት ምርታቸው ላይ ከፍተኛ አስተዋጽኦ ስላለው ማለት ነው። በተመሳሳይ ይሄ ብዙ የመብላ ፍላጎት አለው፣ ትልቅ የሆድ ዕቃ አለው ማለት አይጨነቅም፣ በልቶ የሚጨነቅ አይነት ከብት አይሆንም ማለት ነው። ይህንን ከግምት ውስጥ ማስገባት ያስፈልጋል ማለት ነው። ከዚህ በተጨማሪ እንግዲህ እንደኔ እንዳትሆኑ ደግሞ አንድ ምክር ጠብል አድርግበት። እንግዲህ ከመጡ ከብቶች ልክ እንደመጣ አንደኛው የሆነ ችግር ታይቶበት ነበረ። ከዚህ ከድብርት ጋር ተያይዞ ከኢንፌክሽን ጋር ተያይዞ ትንሽ ችግር ገጥሞት ነበረ። እንደነዚህ አይነት ከብቶችን እንዳትገዙ። ያው በግርግር መሃል መጨረሻ ከብት ደክሞኝ የገዛሁት ከብት ነው በነገራችን ላይ እንደዚህ ሆነውና መጀመሪያ ላይ በጣም ፐርፌክት ነው የገዛሁት። በተለይ መጀመሪያ አንደኛ የገዛው ሙሉ ኢነርጂን ተጠቅሜ የገዛሁት ከብት ነው። አንደኛ ነው አሳያችኋለሁ። ሲወጣ ትገረሙበታላችሁ። በቃ ጥሩ ስራ የሰራሁበት ስራ ነው። ካለፉት 2 ዙሮች ይሄኛው ፐርፌክት የሚባል አይነት ከግዢም አንጻር ከዚህ በተጨማሪ ደግሞ ካላቸው የሰውነት ውቅርም ጋር ተያይዞ መጨረሻ ላይ ደግሞ ፊኒሸር ስቴጅ ላይ ምን መስለው እንደሚወጡ እናያለን ማለት ነው። ስለዚህ የመጀመሪያው ከብቶቹ ሲገዙ እንግዲህ አቋም መርጠናል፣ ዝርያ መርጠናል፣ ምን አይነት እድሜ መርጠናል። ቀጣይ ግን ይሄ ሁሉ የተመረጠው ከብት ጤናውስ እንዴት ነው የሚለው የመጀመሪያ ለስላሳ ጸጉር ሊኖር ይገባል። ስትነኩት የማይሻክር ያልቆመ፣ ምናልባት ታጥቦ የመጣ ከብት ሊሆን ይችላል። ጸጉሩ ይቆማል። ስትረስ ውስጥ፣ ድካም ውስጥ፣ በሽታ ውስጥ ያለ ከሆነ ጸጉሩ ይቆማል። ከፍተኛ ላብ የሚያመጣ ከሆነ እርግጥ ነው ገበያው ላይ ፀሐይ አለ። ነገር ግን እነዚህ ጸጉር ከመቆሙ ጋር ተያይዞና እርጥበትን የሚይዝ ከሆነ በተመሳሳይ እንዲሁም ደግሞ አፍንጫ ፈሳሽ ሊኖረው አይገባም በፍጹም። ወዝ ሊኖረው ይገባል። አፍንጫ አካባቢ ወዝ በቃ ጥሩ ወዝ ይኖረዋል። እርጥበት ሊኖረው ይችላል። የአፍንጫ ቀዳዳ ውስጥ ወይም ደግሞ አፍንጫ ውስጥ ቀዳዳ ውስጥ ግን ይሄ የአፍንጫ ፈሳሽ የምንለው ንፍጥ መሳሰል ነገሮች ሊኖሩ አይገባም። የደረቀም ቢሆን እነዚህ ነገሮችን ማቆም አለብን። መተን እንደነዚህ አይነት ከብቶችን መግዛት በነገራችን ላይ መተን ወደ ሕክምና ነው የምንገባው። ወደ ማድለብ ስራ አይደለም የምንገባው። እኛ ማድለቢያ በረት ውስጥ ማገገሚያ ክፍል ውስጥ ገብቶ መድኃኒቱን ይከታተላል እንጂ ወደ ማድለብ ስራ ውስጥ አይደለም የምንገባው። ጤነኛ ብቻ ነው ወደ ማድለብ ስራ ውስጥ የሚገባው። ሌላው ንጹህ
ጥርት አድርገው የሚያዩ ንቁ አይኖች ያስፈልጉታል። የተስተካከለ እበት አጣጣል እዛው ጋር ሲቆም ሲጥል ታዩታላችሁ፣ ሲሸናም ታዩታላችሁ። ስለዚህ የዚህ ከእበት አጠቃላይ ቴክስቸር ጋር ተያይዞ እርጥበታማ ነው ወይ ምን የተለየ ነገር ታዩበታላችሁ የሚለውን ነገር ራሱ 6-7 የሚሆኑ የእበት አይነቶች አሉ። እነዚህ ነገሮች ማየት ያስፈልጋል። ሳልና የውጭ ጥገኛ እነዚህ መዥገር ነገሮችን በተለይ መራቢያ አካል አካባቢ ቴስቲክል አካባቢ ላይ ተጣብቀው ትልልቅ ከሆኑ እነሱ በጣም ረጅም ጊዜ ሕክምና ያስፈልገዋል። ኤክስተርናል ፓራሳይቶች። ስለዚህ ኤክስተርናል ፓራሳይቱ እንደዚህ ከሆነ ኢንተርናሉ ደግሞ በጣም ከፍተኛ የሆነ የፓራሳይት ሎድ ይኖርበታል ማለት ነው። ወይም ደግሞ ከፍተኛ የፓራሳይት ክምችት ይኖርበታል። እሱን እንደገና አክመው ሆዱን ነፃ ማድረግ ራሱ ሌላ ፈተና ይሆናል። ስለዚህ የውጭውን ገምታችሁ የውስጡ ደግሞ ምን ሊሆን እንደሚችል ብዙ ጊዜ እንደውም የውጭ ሳይኖር ነው የውስጥ የሚጠበቀው። የውጭው ኖሮ በተመሳይ ይሄ ብዙ ሕክምና ያላገኘ አይነት ከብት እንደሆነም ማረጋገጫ ይሆናል ማለት ነው። በመጨረሻ ደረጃ ከብቱ ጨዋ ሊሆን ይገባል። ጨዋ ከብት ስገዙ ብቻ ነው እናንተ ትክክለኛ ስራ መስራት የምትችሉት እንጂ ምንድነው የሚባለው ምንድነው የሆነ አባባል ነበረ ጠፋብኝ። ብቻ ግን ከብቱ እናንተ ታበሉታላችሁ፣ ትለፋላችሁ፣ ምንም የሚታይ ነገር የለውም። ጠበኛ የሆነ ተዋጊ የሆነ ረብሻ የሚፈጥር ከሆነ ድንጉጥ ከሆነ አትችሉትም። እናንተም በደህንነት መስራት አትችሉም። አንድ የሆነ ነገራችሁን ይጎዳችሁና በጣም ስራ ያስጣላችኋል። ከዚህ በተጨማሪ እዚያው አካባቢ ያሉትን ጓደኞቹም ሌላ ከብቶች ካሉት እዛይም በመዋጋት ጸብ በመፍጠር እቃ በማንበላ ንብረት በማባከን ትቸገራላችሁ። ይሄ ሁሉ ነገር ሲያደርግ ግን የሆርሞን ለውጥ ይመጣል። የሆርሞን ለውጥ ማለት ለምሳሌ ከናንተ ጋር ጸብ ከሆነ ወይም ደግሞ ከሌላው ከብት ጋር ጸብ ከሆነ ከናንተ አያያዝ ጋር ማይመች ድንጉጥ ከሆነ የኮርቲሶል ሆርሞን ከፍ ይላል። ይሄ ሆነ ማለት ደግሞ ስትረስ ውስጥ አለ ማለት ነው። ቢበላ አንዲት ነገር ወደ ሰውነቷ መቀየር አይችልም። አይበላም ከነጨራሹ። ቢበላ ያልኳችሁ እንደውም የተሻለው ነው። አይበላም፣ ያኮርፋል ማለት ነው። ይሄን አይነት ነገር ሲኖር ደግሞ ጊዜያችንን እየበላን ያለው እኛ 90 ቀን 120 ቀን ብለን አስቀምጠናል። ነገር ግን ደግሞ በ60 ቀንም በ90 ቀንም ይሄ ነው የሚባል ለውጥ ሊመጣ አይችልም። እጅግ የተረጋጋ ካልም የሆነ ከብት ያስፈልጋቸዋል። ብዙ ጊዜ ኮርማዎችና ኩልሾች ልዩነት አላቸው። የኮርማ ፍላጎታቸው እንግዲህ ኮርማዎቹ ላይ በደንብ የሚታወቅ ነው። ኮርማዎች ያልተኮላሹት ማለት ካስተርድ ያልተደረጉት። ነገር ግን ደግሞ እነዚህኞቹ ኩልሾቹ ላይ በጣም በቃ የዋህ የሚባሉ ናቸው። ምንም ብትነዷቸው ምንም ዱላ የማያስፈልጋቸው አይነት ከብቶች ናቸው እነሱ። በተመሳይ ደግሞ ድቅል ሲሆኑ ደግሞ ይብስባቸዋል። ጭራሽ በጣም መሬት የሚሆኑ ከብቶች ይሆናሉ። ስለዚህ እነዚህ ነገሮች ኃይለኝነቱን የሚቀንሰው ኩልሽ መሆኑ ነው። ኮርማ ሲሆን ግን በተመሳሳይ በቃ በጣም አስቸጋሪ፣ ዝርያውም የተለያየ ነው። በነገራችን ላይ በጣም ወይፈኖችን የምትገዙ ከሆነ ድራሻችሁን ነው የሚያጠፋው ከአካባቢው ላይ ራሱ። እኔ መጀመሪያ ዙር ስገዛ በህይወት እንግዲህ መትረፋት አይችልም የሚባል አይነት ሰው ነው እዚህ ከቆሜ ማወራው። በጣም ከፍተኛ የሆነ በሬ ገዝተን ነው በጣም ፈተናዬን ያየሁት ማለት ነው። የመጀመሪያ ዙሪያውም ደግሞ የመጀመሪያ ግዢ እሱም። ስለ እንደነዚህ አይነት ከብቶችን በምን አይነት ዘዴ ተጠግታችሁ ነው የምትይዟችሁ? በጣም አስቸጋሪ ነው። እየፈራችሁ ነው ስራችሁ የምትሰሩት ራሱ። እሱም ደግሞ እናንተን ለመውጋት ሲፈልግ ለምግቡ አይደለም፣ ተመግቦ ወደ ሰውነት የመቀየር አቅሙን አይደለም፣ እናንተን ለመውጋት ነው ሀሳቡ ራሱ የሚሆነው። ምን የቱ ጋር ማን ሊተናኮለኝ ነው ብሎ ነው ጆሮቹን አቆሞ የሚጠብቀው ማለት ነው። ስለዚህ እነዚህ ነገሮች ከግምት ውስጥ መግባት ያስፈልጋል። ምንገዛው ቀጭን ከብት ነው፣ ግን ጥሩ አጥንት ያለውን ከብት ነው ምንገዛው። ጥሩ የቦዲ ስትራክቸር ያለውን በቃ አቋሙ ብትሉ ምርጥ። ያ ጊዜ ቢፈልግባችሁ ነው እንጂ ሲወጣ ደግሞ በቃ አትችሉትም። ሲወጣ ምን የሚያክል አይነት ከብት ሆኖ ነው የሚወጣው። ሲነሱ ደግሞ አንዴ ነው የሚተኮሱት። 1 ወር ሊያለፋ ይችላል። ይሄ ከብት ምንድነው ወደታች ወደ ላይ ነው እየሄደ ያለው ብለ እኔ እንደምሆነው ማለት እኔ ከብቶችን ስገዛ ለ1 ወር ያክል ይሄ ከብት ግን ወደታች ነው ወደ ላይ እየሄደ ነው ሰው ነው የማማክረው። እኔ እንግዲህ ለራሴ እየከሳ ይመስለኛል ወይ እየወፈረ ይመስለኛል። ይሄን ከብት ግን እስቲ ኤው ሲገባ እንደዚህ ነው፣ አሁን ደግሞ ኤው እስቲ ብዬ 3-4 ሰዎችን አማክራለሁ። በእንደዛ ነው እንጂ ማረጋገጥ የሚቻለው። አንዳንዴ ስታዩት ወደታችም ወደ ላይ በጣም አስቸጋሪ ሁኔታ ውስጥ ልገቡ ትችላላችሁ። ስለዚህ ጨዋ ከብቶችን መግዛት ያስፈልጋል። ለዛሬ ያለኝ ሀሳብ ይህንን ይመስል ነበረ። ሰላም።